ፍቅር ሁሉንም ነገር ያሸንፋል ይባላል፣ ግን የክርስቲያን ግሬ አይነት ውስብስብ ሕይወት ላለው ሰው ይህ ቀላል አይደለም። አና እና ክርስቲያን ሁሉንም መሰናክሎች አልፈው ዛሬ በቤተ ክርስቲያን ፊት ለፊት ቃለ መሐላ እየፈጸሙ ነው። ያ ቀዝቃዛው እና በሕግ ብቻ የሚመራው ክርስቲያን አሁን ሚስት አግኝቷል። ነገር ግን ሰርጉ ገና እንደተጠናቀቀ የጫጉላ ጊዜያቸው ሳያልቅ ያለፈው ታሪካቸው እንደገና በሩን ያንኳኳል። በአውሮፓ በቅንጦት በግል አውሮፕላን እና በጀልባ የጫጉላ ጊዜያቸውን እያሳለፉ ነው። አና ሚሲስ ግሬ በመሆኗ ደስተኛ ብትሆንም ክርስቲያን ግን አሁንም አናን እንደ ንብረቱ ማየቱን ጠባዩ አልጠፋም። የደህንነት ጥበቃ ሰራተኞች በየቦታው በማቆም ነፃነቷን ያጠበዋል። አና እኔ ያንተ ንብረት አይደለሁም ስትል ትሟገታለች። በዚህ መሃል ግን የክርስቲያንን ክፉኛ የሚያስደነግጥ ዜና ይመጣል። የግሬ ድርጅት በጃክ ሃይድ ተሰርቋል። ጃክ ሃይድ በቀላሉ የሚተው አይነት ጠላት አይደለም። የክርስቲያንን ሕይወት ለማጥፋት መጀመሪያ ኮምፒውተሮቻቸውን ሰርቆ ሚስጥራዊ መረጃዎችን ያገኛል። አና እና ክርስቲያን ወደ ቤት ሲመለሱ ጃክ ቤታቸው ድረስ ዘልቆ በመግባት አናን ሊያጠፋት ይሞክራል። ክርስቲያን ለጥበቃ ያለውን ትኩረት ይጨምራል። አና ግን በዚህ የወርቅ ቤት ውስጥ አፍኜ መኖር አልችልም ስትል ትቃወማለች። ታሪኩ ይበልጥ የሚካረረው አና ጸንሳ መሆኗን ስታውቅ ነው። ክርስቲያን ይህንን ዜና ሲሰማ ደስታ ሳይሆን ቁጣ ነው የሚሰማው። ልጅ እኔና አንቺን ይለያየናል፣ ትኩረትሽን ትነፍግኛለሽ በሚል ጭንቀት አናን ይከሳታል። ክርስቲያን አባት ለመሆን ዝግጁ አይደለም፣ ምክንያቱም የገዛ አባቱ ያደረሰበትን ጉዳት አሁንም አልዳንም። አና በሐዘን ትዋጣለች። ፍቅራችን ይህን ያህል ደካማ ነው ስትል ትጠይቃለች። ግጭታቸው ሳይፈታ ጃክ ሃይድ የመጨረሻውን የጥፋት ካርዱን ይመዛል። የክርስቲያን እህት ሚያን በመጥለፍ አናን ለብቻዋ እንድትመጣ ያስገድዳታል። አና አሁን ያለችው አስቸጋሪ ምርጫ ውስጥ ነው። ለክርስቲያን ብትነግረው ጃክ ሚያን ይገድላታል፣ ባትነግረው ደግሞ ሕይወቷ አደጋ ላይ ትጥላለች። አና ግን ለቤተሰቦቿ ስትል በድፍረት ለመሄድ ትወስናለች። $5 ሚሊዮን በቦርሳ ይዛ ጃክ ወዳለበት ባዶ መጋዘን ትገባለች። ጃክ በጠላቻ አብዷል። አናን ሊገድላት ሲሞክር አና ግን በቀላሉ እጅ አትሰጥም። ጃክን በጥይት አቁስለው ሚያን ለማዳን ስትታገል ክርስቲያንና ፖሊሶች በቦታው ይደርሳሉ። የአደገኛው ጃክ ሃይድ በቁጥጥር ስር ሲውል የአና እና የክርስቲያን ትልቁ ስጋት ለዘላለም ይወገዳል። ከአደጋው በኋላ ክርስቲያን አናን ለማጣት ምን ያህል ተቃርቦ እንደነበር ይረዳል። በጃክ ላይ የነበረው ቁጣ ወደ ጥልቅ ፍቅር ይቀየራል። ሆኖም ግን አሁን አንድ ያልተፈታ ችግር አለ። የአና እርግዝና። ክርስቲያን አባት ለመሆን የፈራው አናን ላለማጣት ብቻ ሳይሆን እሱ በልጅነቱ ካሳለፈው መጥፎ ትዝታ የተነሳ ጥሩ አባት መሆን አልቻለም የሚል ስጋት ስለነበረ ነው። አና ግን የክርስቲያን እጅ ይዛ አንተ እንደ አባታ አይደለም፣ አንተ የተሻልክ ሰው ነህ ስትል ታጽናናዋለች። ክርስቲያን በመጨረሻ ፍርሃቱን ጥሎ በሆዷ ውስጥ ያለውን ልጁን ሲያዳምጥ በአይኖቹ ላይ እውነተኛ የደስታ እንባ ይታያል። በዚህ ማጠቃለያ ላይ ክርስቲያን ለምን ጃክ ሃይድን እንደጠላው ይረዳል። ጃክ እና ክርስቲያን በአንድ የህፃናት ማሳደጊያ ውስጥ አብረው ያደጉ ነበሩ። ነገር ግን ክርስቲያን በሀብታም ቤተሰብ ሲወሰድ፣ ጃክ ግን እዚያው ቀርቶ በችግር አድጓል። ጃክ ይህንን በቀል ለዓመታት ሲያብላላው እንደቆየ ይገለጣል። ክርስቲያን ይህንን ሲያውቅ ለካስ ሕይወቱ በሙሉ በዕድል የታጀበ እንደነበር ተረድቶ ይበልጥ ትሁት ሰው ይሆናል። ታሪኩ ወደፊት ጥቂት ዓመታት ይዘልና እጅግ በሚያምር የአትክልት ስፍራ ውስጥ ያበቃል። ያ በአንድ ወቅት ቀይ ክፍል ውስጥ ተቆልፎ የነበረው ክርስቲያን አሁን በፀሐይ ብርሃን ስር ከልጁ ቴዲ ጋር ሲጫወት ይታያል። አና በሁለተኛው ልጃቸው አርግዛ በፍቅር ትመለከታቸዋለች። በመጨረሻም ያ ሁሉ ውጥረት፣ ፍርሃትና ጥርጣሬ አብቅቶ ክርስቲያንና አና እውነተኛውን ሰላም አግኝተዋል። ክርስቲያን ለዓመታት ሲያሳድዱት የነበሩት የውስጥ ጠላቶች ነፃ ወጥቷል። አናም በመጽናቷና ባልተገደበ ፍቅሯ የክርስቲያንን ሕይወት ከጨለማ ወደ ብርሃን ቀይረዋለች። ታሪኩ ሲጀመር ውል ተፈራርመው የነበሩት እነዚህ ሁለት ሰዎች ዛሬ በቤተሰብና በልጆች ተከበው ፍጹም ነፃነት አግኝተዋል። የክርስቲያን ግሬ 50 ጥላዎች አሁን ብሩህ ሆነዋል። ይህ የሶስት ክፍል ርዝመት ጉዞ እዚህ ላይ ያበቃል። እናንተስ በዚህ ፍጻሜ ረክታችኋል? ከሶስቱ ክፍሎች በብዛት የወደዳችሁት የትኛው ነው? ሐሳባችሁን በኮሜንት አጋሩኝ። ይህንን ፊልም ትረካ ከወደዳችሁት ላይክ በማድረግ ድጋፋችሁን ግለጹልኝ። ለቻናሉ አዲስ የሆናችሁ ደግሞ ሌሎች አስደሳች የፊልም ትረካዎችን እንዳያመልጣችሁ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። ከስሬል ቲዩብ ጋር አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሚቀጥለው ቪዲዮ በሌላ አሪፍ ፊልም እስከምንገናኝ ድረስ ቸር ሰንብቱልኝ።